ቀጥታ ወደ ዌብሳይቱ ከገባችሁ በኋላ እዚህ ጋር ሎጊን እና ሬጂስተር የሚል ነገር ታገኛላችሁ። እናንተ የምታደርጉት ሬጂስተር የሚለውን መንካት ነው፣ ምክንያቱም አዲስ ስለሆናችሁ ማለት ነው። ሬጂስተር የሚለውን እነካና ቀጥታ ወደዚህ ይወስደናል። አይደንቲፊኬሽን ታይፕ ወይም የመታወቂያ አይነት ነው፣ ሌላ ትርጉም የለውም ይሄ። እናንተ አዲስ ስለሆናችሁ ወይም ፋይዳ ወይም ሬዚደንት አይዲ የሚለውን ነው የምትነኩት። እዚህ ጋር የተለያየ ዝርዝር የመታወቂያ አይነቶች አሉ። እናንተ እንደነገርኳችሁ እዚህ ጋር ሬዚደንት አይደንቲፊኬሽን ነምበር የሚለውን ብትመርጡት ዛስ ፋይን በቂ ነው እላችኋለሁ። ቀጥታ ወደ ሌላ መሄድ አይጠበቅባችሁም። እቺ ሬዚደንት አይደንቲፊኬሽን ነምበር ነክታችሁ ከስር ደግሞ እንደምታዩት አይደንቲፊኬሽን ነምበር ወይም የመታወቂያ መለያ ቁጥር ማለት ነው። እሱንም እዚህ ጋር መሙላት ይጠበቅባችኋል። ወደ ሌላ መሄድ አይጠበቅባችሁም። አሁንም መታወቂያችሁ በማየት ብቻ እዚህ ጋር ቁጥሯን መጻፍ ይጠበቅባችኋል። ቀጣይ ሰርች የሚለውን ትነካላችሁ። ኢንቫሊድ ፎርማት የሚላችሁ ከሆነ ቁጥሩ ስላነሰ ነው። ድጋሜ ትሄዱና ክፍት ቦታው ላይ ከፊት ለፊት 0 መጨመር በቂ ነው። አሁን ዲጋ 10 ልጨምርና ላሳያችሁ። ይኸው 0 ጨመርኩኝና ሰርች ስትሉት በዚህ መልኩ ሰርችድ ሰክሰስፉል ይላል። እዚህ ላይ ጨርሰናል። ቀጣይ ደግሞ ምንድነው የእናንተ ስም እስከ አያት በአማርኛና በእንግሊዘኛ የምትመሉበት ክፍት ቦታዎች አሉ። 6 ናቸው። ስድስቱም በጥንቃቄ ስፔሊንግ ስህተት ሳታደርጉ መሙላት ብቻ ይጠበቅባችኋል። እዚህ ላይ ፈርስት ኔም፣ ፋዘርስ ኔም እንዲሁም ግራንድ ፋዘርስ ኔም በእንግሊዘኛ ከጻፋችሁ በኋላ በዚህ በኩል ስም፣ የአያት ስም፣ የአባት ስም የሚለው ደግሞ በስተቀኝ በኩል መጻፍ ቀጣዩ ስቴፓችሁ ይሆናል። እነዚህ ከጨረሳችሁ በኋላ ቀጣይ የሚመጣውን ስቴፕ አሳያችኋለሁ። እስከዛ ድረስ ቪዲዮውን ከተመቻችሁና ሌላ ሰው በፓስፖርት ጉዳይ የተቸገረ ካለ ይህን ቪዲዮ ሼር አድርጉለት። እንዲሁም ሰብስክራይብ፣ ላይክ እያደረጋችሁ መሄድ ትችላላችሁ። እዚህ ጋር ከጨረስን በኋላ ወደ ታች ቀስ አድርገን ነው ዝቅ የምናደርገው። ዝቅ አደረግነው በኋላ በርዝ ዴት ይላል እዚህ ጋር እንደምታዩት፣ ወይም የትውልድ ቀን ማለት ነው። የትውልድ ቀናችሁም በጣም ወሳኝ ይሆናል። ስፔሻሊ ወደ ውጭ ሀገር የምትሄዱ ሰዎች ከ22 ዓመት በላይ መሆን አለባቸው። እቺ ኢትዮጵያን የነኩበት ምክንያት የትውልድ ዘመናችሁ በኢትዮጵያ ብታደርጉት አትሳሳቱም ከሚል አንፃር ነው። እቺ ኢትዮጵያን መሆን አለባት። እሷን ከመረጣችሁ በኋላ ቀጣይ ዓመተ ምህረት ነው መምረጥ ያለባችሁ። ዓመተ ምህረት ለማስተካከል ደግሞ የምትሄዱት ቀጥታ ወደዚህኛው ነው። እቺ አሮት ነኩና ያው እዚህ ጋር ዝርዝር አለ። ስለዚህ 1990ዎቹ ብዬ መርጫለሁ። 1996 ስለሆነች የተወለደችው እዚህ ጋር ደግሞ ግንቦት ወር ነው። ከዛ ቀን ለመምረጥ ያው ካላንደሩ እንደምታዩት በግዕዝና በኖርማል ቁጥር ተጽፏል። ከነዚህ ውስጥ ትመርጣላችሁ። አሁን እቺ ልጅ 19 ነው የተወለደችው። 19 ብዬ መርጫለሁ። ከስር እዚህ ጋር ኢትዮጵያ እንዴት ብሎ አምጥተዋል። አክሴፕት ስትሉ ከነ እድሜያቸው ያሳያቸዋል። እቺ ልጅ አሁን 21 years old ናት። 21 years old እድሜያቸው እዚህ ጋር ይገልጻል። በመቀጠል ይወርዳል። ሴት ናት ወንድ ነው። ይቅርታ ሴት እያደረኳት ነበር። ሜል ትሉታላችሁ ወንድ ከሆነ ሜል ብየዋለሁ። አሁንም ወደ ታች እንወርድና ኢሜል አድሬስ አለ። ይሄ ማንዳቶሪ አይደለም ወይም ግዴታ አይደለም። ከፈለጋችሁ ግን ነክታችሁ በመግባት መሙላት ትችላላችሁ። ግን እለፉት፣ ችግር የለውም። ስልክ ቁጥር ግን በጣም ወሳኝ ነው። አንድ የኢትዮጵያ ስልክ ቁጥር ነው የሚያስፈልጋችሁ። እዚህ ላይ የሳፋሪኮም ስልክ ቁጥር አይሰራም። ከስር ዩዘር ኔም አለ፣ ፓስዋርድ አለ። አሁን እንደነገርኳችሁ ጾታ መርጠናል። ቀጣይ ስልክ ቁጥር ነው። ዩዘር ኔምም አለ የሚቀረን። ስልክ ቁጥር እናስገባለን። አሁን 251 ብሎ ስለሚጀምር የኛ ሀገር 0 ማለት ነው። 09 ከሆነ 9 ብላችሁ ነው የምትጀምሩት እዚህ ጋር ማለት ነው። 0 ኦሬዲ ተጽፏል። እዚህ ጋር ስተት ስለሚሰር ነው 09 ብላችሁ የጻፋችሁ። ስለዚህ 251 ካለ ከፊት እዚህ ጋር 9 ብላችሁ ከዛ ትጽፋላችሁ ማለት ነው። ስልክ ቁጥራችሁ ከጨረሳችሁ በኋላ ቀጣይ ቫሊዴት ማድረግ ነው ከስር ያለችው። ግን ከዛ በፊት ዩዘር ኔም ሰጣለሁ ካላችሁ ዩዘር ኔም መስጠት ትችላላችሁ፣ ወይም እዚህ ጋር እንዳያችሁት ቫሊዴት ማድረግ ትችላላችሁ። ሎክ ዩዘር ኔም የሚለውን ንግባና የሆነ ዩዘር ኔም በስማችሁ ለምሳሌ ስማችሁ ሄለን ከሆነ ሄለን 123 ወይ ምናምን ብላችሁ መስጠት ትችላላችሁ። እኔ ሰጥቶ በዚህ መልኩ ዩዘር ኔም ሰጥቶ ዩዘር ኔም ከሰጠው በኋላ ምንድነው ማድረጉ ቫሊዴት የምትለዋል እነካታሎችን ቫሊዴት ስላት ተጠብቃለሁ ሰክሰስፉል ስኪሊንግ ድረስ ቫሊዴትድ ሰክሰስፉሊ ብሎኛል። እምቢ ካላችሁ እየቀየራችሁ መሞከር አለባችሁ። ልክ ይሄን ካስተካከልን በኋላ ዩዘር ኔማችን ወደ ላይ ነው የምንሄደው፣ ወደ
ስልክ ቁጥራችን ምክንያቱም ፓስዋርዱ አያስገባልንም። አሁን ስልክ ቁጥር ቫሊዴት ካላደረግን ዳውን ስልክ ቁጥር ከዚህ በፊት አስገብተናል። ቫሊዴት ነካታለን። ልክ ቫሊዴት ከነካን በኋላ በዚህ መልኩ ኮድ ይጠይቃቸዋል። ይሄ ኮድ ኦቲፒ ይባላል። ኦንሊ ዋን ታይም ኮድ ነው። በዚህ መልኩ ወደ ስልካችሁ ሲላክ እንደዚህ አድርጌ አስገባዋለሁ። ይሄ ኦቲፒ 6 ዲጂት ነው። ወደ ስልካችሁ ነው የሚላከው። ወደዚህ ታስገቡታላችሁ። ከዛ እንደዚህ ተጠብቁና ይመጣል። እስከዛ ድረስ ሰብስክራይብ ሼር እያደረጋችሁ ወንድሞቼ በጣም አሪፍ። እንደዚህ ከመጣ በኋላ ወደ ታች እናደርግና ቀደም ፓስዋርድ አላስገባንም ነበር። አሁን አዲስ ፓስዋርድ እንሰጣለን። ፓስዋርዳችሁ ጠንከር ያለ ቢሆን ይመረጣል። ሶ እዚህ ጋር ካፒታል ሌተር ስሞል ሌተርና ቁጥር ብታደርጉት ፋይን። ሶ እንደዚህ አሪፍ ነው ይላችኋል። እዚህ ጋር ከስር ደግማችሁ ያን ፓስዋርድ ታስገቡታላችሁ ማለት ነው። እንደምታዩት ደግሞ ያስገባሁት ማች ማድረግ አለበት። ሁለቱም ተመሳሳይ መሆን አለበት። ሶ በጣም አሪፍ ነው። ጨረስን። ዩዘርኔም ክሬት አድርገናል። ፓስዋርድ ክሬት አድርገናል። አሁን ይሄንን ፓስዋርድና ዩዘርኔም ፎቶ አንስታችሁ መያዝ አለባችሁ፣ ወይም ወረቀት ላይ ጽፋችሁ መያዝ አለባችሁ። ምክንያቱም ሎጊን ብለን የምንገባው በዛ ዩዘርኔም ስለሆነ ነው። ይሄን ከጨረስን በኋላ ከስር ሬጂስተር ብለን እንጨርሳለን። በዚህ መልኩ ተጠብቃላችሁ። እስከዚህ ድረስ ግልጽ ነው ብዬ ተስፋ አደርጋለሁ። እዚህ ጋር እንደምታዩት ይህን ቁጥር ካውንት ዳውን ካደረገ በኋላ ወደ መጀመሪያው ሎጊን እና ሬጂስተር የሚያደርግ ይወስደናል። እዚህ ላይ አሁን ሎጊን ነው የምትሉት። ሎጊን ብላችሁ ከገባችሁ በኋላ ዩዘርኔም እና ፓስዋርድ ይጠይቃችኋል። ቅድም የያዛችሁት ዩዘርኔም እንዲሁም ፓስወርድ ምንም አይነት ሳትፈጥሩ እዚህ ጋር ማስገባት አለባችሁ። ለዚህ ነው ጻፉት ወይም ደግሞ ፎቶ አንሱት ያልኳችሁ። እና ልክ እዚህ ጋር ስደርሱ ፓስወርዱን አስገብታችሁ ኤስኤምኤስ ኦቲፒ እና ኢሜይል ኦቲፒ የሚል አለ። እናንተ ኤስኤምኤስ ኦቲፒ ነው የምትመርጡት። ከዛ ሎጊን ትልታላችሁ። ወደ ስልካችሁ ሚላክ ኦቲፒ ወይም ሜሴጅ ቴክስት አለ ኤስኤምኤስ፣ እሱ ቁጥር 6 ዲጂት ነው። አምጥታችሁ እዚህ ላይ ትከታላችሁ ማለት ነው። ልክ እዚህ ላይ 4 ደቂቃ ወይም 5 ደቂቃ ይጠብቃችኋል ማለት ነው። ስለዚህ እዚህ ያስገብታችሁ አውቶማቲካሊ በራሱ ጊዜ ሎጊን ያደርጋል። እንደዚህ አይነት ፕላትፎርም ወይም እንደዚህ አይነት ፔጅ ነው የሚያመጣላችሁ። እዚህ ጋር ለማሳደስ አዲስ መደበኛ ለማውጣት የተለያዩ የመሳሰሉት ነገር ማስያዝ ትችላላችሁ። ሶ እዚህ ጋር ኦርዲናሪ ፓስፖርት ስታርት አፕሊኬሽን ትላላችሁ፣ መደበኛ ማለት ነው። ስታርት አፕሊኬሽን ብላችሁ ትጀምራላችሁ። ትንሽ ዌብሳይት ያስቸግራል፣ እየጠበቃችሁ ማይሰልፍ ለኔ ነው ብላችሁ ትመርጣላችሁ። አሁንም ትንሽ ወደታች ወረድ ታደርጉትና አሁን በነገራችን ላይ እያስያዝን ያለ ነው። እዚህ ጋር 2 ዳይ 5 ዳይ እንዲሁም ኖርማል ሰርቪስ ትሉታላችሁ። ኖርማል ሰርቪስ ነው። መደበኛ ከሆነ 2 ቀን ከሆነም 2 ቀን፣ 5 ቀን ከሆነም 5 ቀን ታረጉትና ወደታች አድርጋችሁ አግሪመንቱን አክሴፕት ብላችሁ እዚህ ጋር ክሊክ አድርጋችሁ ኔክስት ማለት ነው። በጣም ቀላል ነው። አሁን አዲስ ፓስፖርት እንዴት ማስያዝ እንዳለባችሁ ነው እያሳየው ያለው። ቅድም የሞላችሁት መረጃ እዚህ ጋር እንደምታዩት ኦሬዲ አለ። ትንሽ የምትሞሉት ነገር ይኖራል። ሶ ሪጅን ኦፍ በርዝ ይላል። እችን በመንካት ነው የምታስገቡት። ግን ከዛ በፊት በርዝ ኦፍ ሰርቲፊኬት ነምበር እዚህ ጋር ቁጥሩ አያስፈልጋችሁም። ክፍት ተውት። ቀይ ያለበት ብቻ በቀይ ኮከብ ወይም ቀይ ሬጂስተር ያለው ብቻ ነው መሙላት ያለባችሁ። ሶ ሪጅን ኦፍ በርዝ የሚለው ነክታችሁ የተወለዳችሁበት ክልል ታስገባላችሁ። እዚህ ጋር ስትነኩ እንግዲህ አማራ ከሆነ አማራ ብሎ ታስገባላችሁ ማለት ነው። ክልላችሁ ማለት ነው። የተወለዳችሁበት ፕሌስ ኦፍ በርዝ የሚለውም የተወለዳችሁበት ቦታ ስፔሲፊካሊ ቦታውን፣ ለምሳሌ አማራ የት አካባቢ ነው የሚለውን እዚህ ጋር ጃና ደጎል ነው። አሁን ለምሳሌ ጃና ደጎል ብያስገብቻለሁ የተወለደበት አካባቢ ወይም ከተማ ማለት ነው። ሶ ይሄን ከሞላችሁ በኋላ ቀጥታ ወደታች ነው የምናደርገው። ሌላ ካለ እናያለን ማለት ነው። እዚህ ጋር ስትሞሉ ጥንቃቄ ማድረግ አለባችሁ። አሁን ፕሌስ ኦፍ በርዝ የሚባለው ፓስፖርታችሁ ላይ የትውልድ ቦታ ተብሎ የሚሞላው ነው። ሶ የምትፈልጉትን ነገር ማድረግ ይችላላችሁ። ናሽናሊቲ ኢትዮጵያን ነው አውቶማቲካሊ ተመርጧል። ቅድምም ነግሬያችኋለሁ። ሜል ፊሜል የሚለውም መብረት ቅድም ተመርጧል። ሶ የስራ ድርሻችሁ እዚህ ጋር ትሞላላችሁ። ከሌላችሁ አዘር ብላችሁ ታልፋላችሁ። እንዲሁም ካገባችሁ አግብተናል፣ ካላገባችሁ ሲንግል ብላችሁ ትመርጣላችሁ። ከፈታችሁም ዊንዶው ወይም ዳይቨርስድ ወይም የሞተበት ከሆነ ዊንዶወር ትላላችሁ። ሶ ይሄ ዳን ቦተር ሶ ሲንግል ከሆናችሁ ሲንግል፣ መሪድ ከሆናችሁ መሪድ ብላችሁ ማስገባት ብቻ በቂ ነው። እሺ እንምረጥ። ሲንግል ኦር መሪድ ብላችሁ ሶ ሲንግል እየመርጫለሁ።
ሶ አሁን ወደ ቀጣይ ስቴፕ ለማለት ኔክስት ትሉታላችሁ። ኔክስት እስካሁን ድረስ ግልጽ ነው ብዬ ተስፋ አደርጋለሁ። ሪጅን የሚለውም አሁንም የቀድሙ አድሬሳቸው ወይም አሁን ያላችሁበትም ማስገባት ይችላላችሁ፣ ችግር የለም። አማራ ከዛ ሲቲ የት ነው የት ከተማ ነው። ጃን ደጎል ብያችኋለሁ። ጃን ደጎል በድጋሚም ጃን ደጎል ብላችሁ ማስገባት ይችላላችሁ። እስከዚህ ድረስ በጣም ቀላል ነው። ይሄም ከፈለጋችሁ ወረዳ ቀበሌ መሙላት ይችላላችሁ፣ ግን ዲጄ ለማሳነስ ነው። አሁን ወደ ታች ታረጉና ስልክ ቁጥራችሁ ቀደም ስለሞላችሁ ኦሬዲ ኔክስት ትሉታላችሁ። ኔክስት ስትሉት አሁን ዶክሜንታችሁ በፒዲኤፍ ወይም በፎቶ ሆኖ ከ1000 መብለጥ የለበትም። 1000 ኬቢ ወይም 1 ሜጋባይት ማለት ነው። ሶ እዚህ ጋር ትነኩና ከፋይላችሁ የት እንዳለ ዶክሜንቱን ቼክ በማድረግ እዚህ ላይ ቀጥታ ዶክሜንቱን በርሰርቲፊኬት ከሆነ በርሰርቲፊኬት የልድ ማለት የአይዴንቲፊኬሽን ነምበር አይዲ ማለት የመታወቂያ ማለት መታወቂያ ከሆነ መታወቂያ መርጣችሁ ነው ታስገቡት። ሶ የመጀመሪያው የሚጠይቀው ምንድነው? ብዙ ጊዜ አይዲ ነው። ሶ አይዲ እንመርጥና ኦፕን ስንለው እዚህ ጋር ያሳየናል፣ ያመጣዋል በዚህ መልኩ ማለት ነው። ሶ ይሄ አይዲ ከመጣ በኋላ ሰሚት ትሉታላችሁ እዚች ጋር ዌል ሁለተኛ በርሰርቲፊኬት ኦንቲቲኬትድ ወይም ከጀርባ ማተም ያለው በርሰርቲፊኬት የሚለው ነው። ይሄን ማስተካከላችሁ ካስቀመጣችሁ በኋላ መርጣችሁ ስታመጡት አሁንም እዚህ ላይ ያሳያችኋል። ይሄው እዚህ ላይ ያሳያችኋል። ሶ ይሄንም ሰሚት ትሉታላችሁ። ይሄንን ዙሮ ስለነበር ነው ያዘርኩት ያለውት ዳን ማተር። ሶ ሰሚት ትሉትና ኔክስት ለምትሉት ሁለቱም ብቻ ነው የሚያስፈልገው አዲስ ፓስፖርት ከሆነ ማለት ነው። ካንትሪ የሚለውን ኢትዮጵያ ነው። ኢዝ ኦብቪየስ ግልጽ ነው። ኢንቫይሮንመንት ኦፊስ ማለት የምትወስድበት ጣቢያ ነው። አሁን አቃቂ ቃሊቲ ወይም ለሚኩራ ነው። አዲስ አበባ ከሆናችሁ ብቻ ግን የፈለጋችሁት መብረር ይችላላችሁ። ለሚኩራ ብዬላታለሁ ምክንያቱም ብዙ ወረፋ አልነበረውም። አፖይንትመንት ዴት ማለት መቼ ነው አሻራ መስጠት የምትችሉት እናንተ የሚመቻችሁ ይላችኋል። ያው ከዚህ በፊት አይቻልም። ለምሳሌ ጉንበት ላይ ነው ያለው በዚህ ሰዓት፣ ከጉንበት በፊት ግን አይቻልም። ሶ ጉንበት 14 እስኪ ቼክ አረኩት ኦኬ አለ። ይሄ ብቻ ግን አይበቃም። ከስር ደግሞ ታይም ስሎት አለ። ታይሙ ነው ዋናው ነገር። ታይሙ ቼክ እናደርገዋለን። እዚህ ጋር ላይ በፈረንጅ ነው የተጻፈው። ያው 4 ሰዓት ነው ያስገስኩላት። እስኪ እንጠብቀው ከሰራልን 36 ካንስል ቡክ ይላል። ቴንኪው። እንደዚህ ካለ በኋላ ኦሬዲ ጨርሳችኋል። ሶ በዚህ ቀን ግንቦት 14 ላይ ፍሪ ነው ብሎኛል። ግንቦት 14 ላይ ተይዞላታል። ከዛ ሰሚት ነው የምንለው። ሰሚት እንለዋለን ከስር ማለት ነው። ቀኑ እየጨመረ ሊሄድ ይችላል፣ ሊቀንስም ይችላል። ያው እናንተም ትመርጡትን ቀን ማስተዋል አለባችሁ። ምንድነው የሚውለው ቀኑ በዓል ነው ወይስ የሚለውን ነገር እንደዚህ አይነት ነገር ሶ ሰሚት ትሉታላችሁ። እዚህ ጋር ከመረጣችሁ በኋላ ትጠብቃላችሁ። እቺ ነገር ወሳኝ ናት። ልክ እንደዚህ ጠብቁና የቀጠሮ ወረቀት የሚባል ነገር አለ። እናንተ ይዛችሁት የምትሄዱ ወደ ኢሚግሬሽን ማለት ነው። ሶ ይሄ ነገር እዚህ ላይ ነው የሚመጣው። እንዴት አድርጋችሁ ማውረድ እንዳለባችሁ አሳያችኋለሁ። እንዲሁም ኤዲት አድርጋችሁ ማስቀመጥ አለባችሁ። ወዳጆች ይሄንን ቻናል በጣም ወሳኝ መረጃዎች ሰጣችኋለሁ። ሶ ሰብስክራይብ እያደረጋችሁ እንደም ሼር አድርጉት። ማስያዝ የምትፈልጉ ካላችሁም ያው አናግሩኝ። በእኛ በኩል ማስያዝ ይችላላችሁ። ስልክ ቁጥር ያስቀምጥላችኋለሁ። ሶ እንደዚህ ከመጣላችሁ በኋላ ከስር ያለችው እችን አረው በመንካት ማውረድ ይችላላችሁ ማለት ነው። እችን አረው ነክታችሁ ኤዲት አድርጋችሁ ማስቀመጥ ይችላላችሁ። ይሄ በዚህ መልኩ ይመጣላችሁ። ወደ ኢሚግሬሽን ይዛችሁት የምትሄዱት የቀጠሮ ወረቀት ማለት ነው። ሶ እችን ትነኩና እዚህ ላይ ፈለጋችሁትን ፎልደር መርጣችሁ ለምሳሌ ፓስፖርት አፕሊካንትስ የሚላል እሱ ላይ ነው ማስቀምጥላችሁ። እዚህ ላይ ስም በመጻፍ የፈለጋችሁትን ኮድም የፈለጋችሁትን ነገር መጻፍ ይችላላችሁ። የግድ ስም አይደለም። እኔ ብዙ ሰው ስለማስይዝ ለዛ ነው እንዳይምታታብኝ እያልኩ በስማቸው ማደርገው። ሶ ጽፋችሁ ሴቭ ነው የምትሉት። እዚህ ጋር ከስር ያለችው ሴቭ ስትሉት ቀጥታ ይወርደዋል ከላይ እንደምታዩት ማለት ነው። እስኪ ጋር ይኸውላችሁችን ወርደዋል ማለት ነው። ሶ ከዚህ በኋላ ኔክስት ነው የምትሉት። ወደ ክፍያ እየሄድን ነው ማለት ነው። ሶ የክፍያ ፔመንት ሲስተም እዚህ ላይ ኢትዮጵያን ሎካል ፔመንት አለ፣ እንዲሁም በማስተር ካርድም ይቻላል። እሱ በዚህ በኩል ይመጣል። ሶ ፕሮሲድ ቱ ፔመንት የሚለውን ትነኩና ቀጣ ያው መደበኛ ሲሆን 5000 ነው የምትከፍት። እዚህ ጋር እንደምታዩት 5000 ብር ነው። ሶ ፕሮሲድ ቱ ፔመንት ካልን በኋላ ትንሽ ጊዜ ሊይዝ ይችላል፣ መጠበቅ ነው የሚጠበቅብን። እንደዚህ ብሎ አዲስ ኒው ወይም አዲስ ታብ ከፍቶ
በዚህ መልኩ የስም ዝርዝር ያመጣል። እንዲሁም ኦርደር ኮድ የምትለዋን ኮፒ በማድረግ ሲቢኢ ብር፣ ቴሌ ብር፣ ሲቢኢ ሞባይል ሄዳችሁ መክፈል ትችላላችሁ ማለት ነው። ወዳችኋለሁ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንዴት ማሳደስ እንዳለባችሁ የጠፋባችሁ ካለም እነግራችኋለሁ።